ሰላም ጤና ይስጥልኝ። ይህ አዶሉስ ኒውስ ነው። ለዛሬ ያዘጋጀናቸው ዜናዎች እነሆ። በቅድሚያ ርዕሰ ዜና። በትግራይ በሁለት ቦታዎች የድሮን ጥቃት ተፈጸመ። የመጀመሪያው ዜናችን ነው። የመውሊድ በዓል በስጋት ምክንያት በምሽት እንዲከበር ተወሰነ። ወደ ኤርትራ የተሰማ አዲስ መረጃ አለን፣ እናቀርበዋለን። ሱዳን ከኢትዮጵያ የተነሳ ድሮን መትቻለሁ አለች። ኤዶ ማርሻል እስከ 1 ዓመት እስራት ሊቀጣ ይችላል አለች ጠበቃ ሰብለ አሰፋ። ዛሬ ምንና ሌሎች ዜናዎች ይዘናል። ወደ የመጀመሪያው ዜናችን ተሸጋገርን። በዛሬው ዕለት በጽምብላ ወረዳ በእንዳባጉና ከተማ ዙሪያ አውራ ጎዳና በሚባል አካባቢ 3 ሰዓት ከ25 የድሮን ድብደባ ተፈጸመ። ተመሳሳይ ዛሬ ነሐሴ 18 ቀን 2018 ዓ.ም በደቡብ ትግራይ ዞን ራያ አዘቦ ወረዳም እነቴ ቀበሌ የድሮን ድብደባ ተፈጽሟል። ይህንን ተከትሎ ደግሞ የመውሊድ በዓል በድሮንና በአየር ድብደባ ስጋት ምክንያት ምሽት እንዲከበር መወሰኑን የትግራይ እስልምና ጉዳዮች ምክር ቤት አስታወቀ። በእኛና በፌዴራል መንግስት መካከል ምንም አይነት ውይይት የለም አለ። ህወሓትና በፌዴራል መንግስት መካከል አዲስ አበባ ውይይት እየተካሄደ ነው የሚል መረጃ የሐሰት ፕሮፓጋንዳ ነው ሲል የህወሓት ቃል አቀባይ አቶ ሚካኤል አስገዶም ገለጸ። ቃል አቀባዩ የህወሓት አመራር ወደ አዲስ አበባ እንዳልሄደና ምንም አይነት ውይይት እንዳልተካሄደ በመግለጽ ህዝቡ በሚወራው መረጃ እንዳይደናበር አሳስቧል። በተጨማሪም ድርጅቱ የጀመረውን የመመከት ስራ አጠናክሮ እንዲቀጥል ጥሪ አቅርበዋል። ወደ ኤርትራ የተሰማ ዜና ደግሞ የኖርዌይ ስደተኛ መስሪያ ቤት ሀገሪቱ ጥገኝነት አግኝተው የነበሩ 6 ኤርትራውያን ኖርዌይ ዜግነት እንዲሰረዝና ወደ ሀገራቸው እንዲባረሩ መወሰኑ ተረጋግጧል። እርምጃ የተወሰደው እነዚህ ሰዎች ወደ ኖርዌይ በገቡበት ወቅት የኤርትራ መንግስት ግፍና በደል እንደደረሰባቸው በመግለጽ ጥገኝነት ቢያገኙም ቆየት ብለው ለዚያው መንግስት ድጋፍ በማሳየታቸው የሰጡት ቃልና ተግባራቸው ተጋጭቶ በመገኘቱ ነው። ስደተኞች ይግባኝ ቦርድ ዩኤንኢ ውሳኔ መሰረት ጉዳያቸው ከታየው 9 ሰዎች ውስጥ 6ቱ መባረር ውሳኔ ሲጸና የሶስቱ ግን ውሳኔው ታግደዋል። የሚመጣው የጸደይ ወቅት ደግሞ የቀሩት ሰዎች ምርመራ ይደረግላቸዋል ተብለዋል። የኖርዌይ መንግስት ይህንን ጉዳይ ለመመርመር 5 አባላት ያሉት የምርመራ ቡድን አዋቅሮ ነበር። ቡድን ደግሞ በማህበራዊ ሚዲያዎች ላይ የሚያሳዩትን እንቅስቃሴ መሰረት በማድረግ ባለፉት 2 ዓመታት የ135 ኤርትራውያን ጉዳይ ሲመረምር ቆይተዋል። ሰፊ ምርመራ እንዲካሄድ ያነሳሳው ዋና ምክንያት 2 ዓመት በፊት በበርገን ከተማ በኤርትራ መንግስት ደጋፊዎች እና ተቃዋሚዎች መካከል ከተነሳው ግጭት በመነሳት ነው። ኖርዌይ ሕግ መሰረት አንድ ሰው ጥገኝነት ለማግኘት የሰጠው መረጃ የተሳሳተ ወይም ደግሞ የሐሰት መሆኑ ሲረጋገጥ የተሰጠው የመኖሪያ ፈቃድና ዜግነት ሊነፈግ ሕጉ ይፈቅዳል። ሱዳን ከኢትዮጵያ ግዛት የተነሳች ድሮን መጣሏን ገለጸች። የሱዳን መከላከያ ሚኒስቴር ከኢትዮጵያ ጋር በሚያዋስነው የብሉ ናይል ግዛት አቅራቢያ የጠላት ድሮን መጣሉን አስታወቀም። ሚኒስትሩ ድሮኗ የተነሳችው ከኢትዮጵያ ግዛት ነው ሲልም ገልጿል። አናዶሉ ኤጀንሲ እሁድ ዕለት ባወጣው ዘገባ ሚኒስትሩ ድሮኗ በደቡብ ምስራቅ ሱዳን ኮርሙክ አካባቢ ስትበር እንደነበረና አየር ላይ መመታቷን አስታውቋል ብሏል። የሱዳን ባለስልጣናት ስለ ድሮኗ ወይም በማን እንደምትዘወር ተጨማሪ መረጃ አልሰጡም። ለቀረበው ክስ በኢትዮጵያ ባለስልጣናት ወዲያውኑ የተሰጠ ምላሽ የለም። ዛሬ ማለዳ በአዲስ አበባ በደረሰ የመንገድ ትራፊክ አደጋ የ6 ሰዎች ሕይወት አለፈ። አደጋው የደረሰው ዛሬ ነሐሴ 18 ቀን 2018 ከጠዋቱ 1 ሰዓት ከ50 ሲሆን በቦሌ ክፍለ ከተማ ወረዳ 11 ልዩ ቦታው ቅድስት ኪዳነ ምሕረት ቤተክርስቲያን አካባቢ ነው። አዲስ አበባ ፖሊስ እንዳሳወቀው የጉዞ አቅጣጫው ከኮየ ፈጬ ወደ ጎሮ የሆነው የሰሌዳ ቁጥር ኮድ 35997 ህግ የሆነ ሚኒባስ ተሽከርካሪ የተጠቀሰው አካባቢ በመንገድ ስራ ላይ የነበረ ኤክስካቫተር ማሽን መቆፈሪያው ወድቆበት በታክሲ ውስጥ ከነበሩ ትራንስፖርት ተጠቃሚዎች መካከል 5 ወንዶችና 1 ሴት ህይወታቸው አልፏል።
ሟች በተጨማሪ በታክሲ ውስጥ የነበሩ ተሳፋሪዎች ከባድና ቀላል የአካል ጉዳት ደርሶባቸው የሕክምና ክትትል በማድረግ ላይ የሚገኙ መሆኑን ገለጸው። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አደጋው መንስኤ እየተጣራ መሆኑንም አስታውቋል። የአዶሊስ ኒውስ ዜናዎች እየቀጠሉ ነው። ዓመተ ምህረት የሚለው የዘመን አቆጣጠር እንዲቀየር የተለያዩ ምክረ ሀሳቦች ሲቀርቡ የነበረ ሲሆን ለ4000 ጉባኤተኞች ተነቦ ኮሚሽኑ በተረከበው ሰነድ ዓመተ ምህረት የሚለው ቀርቶ የኢትዮጵያ አቆጣጠር እንዲባል ስምምነት መደረሱ መካካሪዎች ገልጸዋል። ሂጅራ እንደ ካላንደር ይካተት ተብሎም መያዙንም ገልጿል። ፊልድ ማርሻል እስከ 1 ዓመት እስራት ሊቀጣ ይችላል አለች ጠበቃ ሰብለ አሰፋም። የኢቲኤፍሲ ቱ ኬጅ ውድድር ውዝግብ ዙሪያ ጠበቃ ሰብለ አሰፋ ህጋዊ ማብራሪያ ሰጠችም። በኢቲኤፍሲ ቱ ኬጅ ውድድር ዝግጅት ወቅት ተወዳዳሪ ሴዶ ማርሻል በተቃዋሚ ጆኒ ግምትና መተት ተሰርቶብኛል በሚል ምክንያት በውድድሩ ራሱን ማግለሉን አስመልክቶ ጠበቃ ሰብለ አሰፋ ህጋዊ ማብራሪያ ሰጥታለች። ጠበቃ ሰብለ አሰፋ በቪዲዮ የሰጠችው መግለጫ ሴዶ ያቀረበው በእንቁላል መተት ተሰርቶብኛል የሚል አቤቱታ ሕግ ፊት ተቀባይነት ያለው ማስረጃ ካልቀረበበት በስተቀር በጆኒ ላይ የተፈጸመ የሐሰት ስም ማጥፋት ወንጀል እንደሆነ ገልጿል። የጠበቃ ሰብለ አሰፋ ገለጻ በኢፌዴሪ ወንጀል ሕግ አንቀጽ 613 መሰረት አንድ ሰው ያለ በቂ ማስረጃ ሌላ ሰው ላይ የሐሰት ክስና ውንጀላ በማቅረብ መልካም ስሙንና ክብሩን ካደፈረሰ ወይም በህብረተሰቡ ዘንድ ያለውን አመኔታ እንዲያጣ ካደረገ በተጎጂው አቤቱታ አቅራቢነት 1 ዓመት በሚደርስ ቀላል እስራት ሊቀጣ ይችላል ብላለች። በተጨማሪ ውድድሩ መሰረዙ ተረጋገጠ የተመደቡ ተወዳዳሪዎች ባለመሰለፋቸው ምክንያት ቅሬታ ያላቸው የትኬት ገዢዎች ተመልካቾች የውድድሩን አዘጋጆች ካሳ የመጠየቅ ሙሉ ህጋዊ መብት እንዳላቸው ጠበቃ ሰብለ አብራርቷል። ሌላ በኩል ደግሞ የውድድሩ አዘጋጅ ኢቲኤፍሲ ሴዶ ማርሻል በገባው ውል መሰረት ባለመወዳደሩ ምክንያት የደረሰባቸው የውጭና የገቢ ኪሳራም እንዲሁም ለተመልካቹ ለሚከፍሉት ካሳ ፍትሐ ብሔር ህግ መሰረት ከሴዶ ላይ የጉዳት ካሳ የመጠየቅ መብት እንዳላቸው ገልጿል። በስተመጨረሻም ዓለምን እያነጋገረ ስላለው ግብፃዊ ያለን መረጃ እናቀርብላችኋለን። ግብፅ የሚኖር ሚና የተባለ የክርስትና እምነት ተከታይ ቁርአን አፈጻጸም ውድድር ላይ ተሳታፊ በመሆን አሸናፊ መሆኑ የመገናኛ ብዙሃንና የማህበራዊ ሚዲያ ተጠቃሚዎቹን ትኩረት ስቧል። ሚና በውድድሩ የተሳተፈው ሙና የተባለች ሙስሊም ጎረቤቱ ለውድድሩ ስታደርግ የነበረው ጥረት ከተመለከተ በኋላ እሷን የመርዳትና የማበረታታት ዓላማ ሰንቆ እንደነበር ተገልጿል። ውድድሩ አሸናፊ በመሆን የተበረከተለትን የኡምራ ማለትም የመካ ጉዞ ነፃ የጉዞ ሽልማት እሱ በሃይማኖታዊ ምክንያት ሊጠቀምበት ስለማይችል ሙሉ በሙሉ ለጎረቤቱ ለሙና አበርክቷል። የተወደዳችሁ ተመልካቾቻችን ለዛሬ የያዝነው ዜና ይህን ይመስል ነበር። ስለተከታተላችሁ አመሰገንን። ቤተሰብ ለመሆን ሰብስክራይብ በማድረግ ተነፉ። ሰላም